ሴቶችን በቤተሰቦቻቸው ፈራጓቸው። ነቢያችን ሰለላሁ ዐለይሂ ቤተሰብ እንግዲህ የዘውጁና ፕሮግራም እንደቀጠለ ነው። ስድቡም ትችቱም ወቀሳውም እንደቀጠለ ነው ማለት ነው። እንግዲህ አዳሜ ወግ ጎራ ጎራ ይዞ እየተተቻቸ ይገኛል ማለት ነው። እንግዲህ በአንድ በኩል ኡስታዞች ደጋፊ ሆነው መክተብ እናዘጋጃለን ኢትዮጵያ ውስጥ ያው እንግዲህ እንደዚህ የዘውጁና ፕሮግራም የሚካሄድበት ማለት ነው። ባለፈው እንግዲህ እና አሲያ ቤት ሰምታችኋል። አሲያ ራሱ ተናግራለች ማለት ነው። መክተብ እናዘጋጃለን እዛ ጋር እየሄዱ ተመዝግበው የሚፈልጉትን አይነት ሰው ተናግረው የትዳር አጋራቸው የሚፈልጉትን አይነት ተናግረው ተፈልጉላቸው ደግሞ እንግዲህ ተደውሎላቸው ይጠሩ ይሆን አላውቅም። አልሙሄም መክተብ ልናዘጋጅ ነው ብላለች። ኡስታዝ ኑሩ ቱርኪም ደግሞ በዚህ ሀሳብ ተስማምቷል። ኡስታዝ ኑሩ ቱርኪ በነገራችን ላይ በመጀመሪያም ያው ብዙ ጊዜ አውርቶበታል። በዚህ ዙሪያ ወጣቶች ዘውጁን እያሉ ነው ብለዋል ማለት ነው። ይህንን አስመልክቶ ሶሻል ሚዲያ ላይ በጣም ብዙ ኡስታዞች ያው ምላሽ እየሰጡ ነው። ይሄ ነገር መቆም አለበት እያሉ ነው ማለት ነው። እንዲሁም ደግሞ አንዳንድ እህቶች ወንድሞች የሴት ልጅ ክብር ተነካ፣ ትዳር በሚዲያ እንዴት ይሆናል? ሴቶች ራሳቸውን እያወረዱ ነው ብለዋል ማለት ነው። ያው እንግዲህ ይሄ ሁሉ እንዳለ ሆኖ ጉዳዩ እንደቀጠለ ነው ማለት ነው። እሱ ደግሞ ስለዚህ ነገር ያው ምን ትላለህ ተብሎ ተጠይቆ ነበር። እንግዲህ የሁሱን ቪዲዮ ሙሉ ማስገባት አልቻልኩም፣ ምክንያቱም ማስገባት ስለማልችል። እዚህም ደግሞ በጣም ከልብ ይቅርታ ነው። የራሱ ቪዲዮ እያስገባሁላችሁ ባወራ ደስ ይለኝ ነበረ ማለት ነው። ያው እንግዲህ የሆነ ነገር ቪዲዮ ስትሰሩ ማስረጃ ስታመጡ ደስ ይላል ማለት ነው። ስላልቻልኩ ነው። እና ኡስታዝ ያው ኡስታዞቹም የተናገሩት ሁሉም ያው አንስቶለት ነበር። ሙቤ ሚዲያ እሱን ጠይቆት ነበረ በዚህ በዘውጁና ፕሮግራም በዚህ ዙሪያ ማለት ነው። እንግዲህ በፍጹም እሱ የተናገረው ንግግር ያው ለሁሉም ማስጠንቀቂያ ነው የሰጠው ይሄንን ነገር እንዲያቆሙ ማለት ነው። ነገር ግን እነሱ አላቆሙም ብለዋል። እንደውም አጠናክረው ቀጥለዋል ማለት ነው። እሱ እንግዲህ ያው ይህንን ነገር ከመጀመሪያም ተናግረዋል ማለት ነው። ሙቢ ብቻ ሳይሆን ከዛ በፊት ራሱ በቤቱ ኮሜንታተሮች ጠይቀውት እዛ ጋር የትዳር አጋራቸውን ተናግረው አገናኝተዋቸው በውስጥ ጨርሱ ይሏቸዋል። ይሄን ነገር እንዴት ነው ይቻላል ወይ ብለው ሲጠይቁት ይሄን ነገር የሚያደርጉ ሰዎች ጃሂሎች ናቸው ብለዋል ማለት ነው ሁሱ። እንግዲህ ያ በድጋሚም ደግሞ ሁሱስ በዚህ ዙሪያ ተናግሯል። እንደዚህ አይነት ነገር ሰዎች እንዲቆጠቡ አስጠንቅቋል ማለት ነው። ያው እንግዲህ በነገራችን ላይ ያው ይሄንን ፕሮግራም የጀመሩት ሰዎች ያው እንግዲህ ታውቃላችሁ በዲናቸው ጠንካራ የምንላቸው አሲያንም ታውቃላችሁ፣ ሌሎችም በጣም ያው እንግዲህ ማሻአላህ በዲናቸው ጠንካራ የሆኑ እኛን የሚያስተምሩ እኛ እንደ አርአያ የምንጠቀማቸው የምንይዛቸው ሰዎች ናቸው። በጣም የምንወዳቸው የምናከብራቸው ማለት ነው። ለምሳሌ ኡስታዝ ኑሩ ቱርኪ እኔ እውነት ለመናገር ከምንም በላይ በጣም የምወደው የማከብረው ኡስታዛችን ነው። አላህ ይጠብቀው ማለት ነው። እንግዲህ ያው ሌሎችም ማለት ነው እና አሲያም እና ተሳስተው ነው ሳያውቁ ቀርተው ነው የሚባል ነገር የለም። ያው እንግዲህ እነሱ ይሄ መንገድ የተሻለ ነው ብለው ቀጥለውታል ማለት ነው። ያው እንግዲህ የነሱን ስለነሱ እኔ ምንም አልልም ማለት ምክንያቱም እኔ ከነሱ የተሻልኩ ነኝ ብዬ ላወራ አልችልም ማለት ስለማልችል ማለት ነው። ስለማላወራ ይሄንን ማለት አልችልም። ነገር ግን እኛ ምንድነው የሚሻለን፣ እኛ የትኛው መንገድ ነው ይሻለናል ለኛ የሚለውን ነገር ማሰብ አለብን ሁላችንም ማለት ነው። ባለፈው የሆነ ኡስታዝ ሲያወራ ሰምቼው ነበር። ልጆቻችሁን ቢሆኑ እንደዚህ በሶሻል ሚዲያ ትድራላችሁ ወይ ትፈቅዳላችሁ ወይ እያሉ ነበር። በእርግጥ ይሄን አያረጉትም፣ ማናቸውም ልጆቻቸውን በሶሻል ሚዲያ አይድሩም ማለት ነው። እና ይሄ ነገር የሶሻል ሚዲያ ትዳር በጣም አደጋ አለው ብዬ ነው የምለው ማለት ነው። ምክንያቱም እናንተ የምትናገሩትን አይነት መስፈርት የሚያሟላ ሰው በፍጹም ሊኖር አይችልም። መስፈርቱን እናንተ የምትናገሩትን መስፈርት የግድ ማሟላት አይጠበቅበትም። አንድ ሰው ሙሉ አይደለም፣ ጎደሎ ነው። የሰው ልጅ ሁሉም ጎደሎ ነው። ነገር ግን እናንተ የተናገራችሁት ሌላ፣ የሚያጋጥማችሁ ሌላ ሊሆን ይችላል እና
ትዳር በሚዲያ አይሆንም። ትዳር አላህ ሱብሓነሁ ወተዓላ ሲሰጣችሁ ነው። ትዳር ከአላህ ነው ማለት ነው። ዱዓ እያደረጋችሁ አላህ የምትፈልጉትን አይነት መልካሙን ሰው እንዲሰጣችሁ ዱዓ እያደረጋችሁ ብትቆዩ የተሻለ ነው ብዬ አስባለሁ። ሶሻል ሚዲያ ላይ ወጣችሁ አንደኛ እውነት ለመናገር ይሄ የሴቶችንም ክብር በጣም ይነካል ማለት ነው እና የሆነ በቃ ደስ አይልም ሀቂቃ ማለት ነው። እንዲሁ ኖርማሊ ስታስቡት ማለት ነው። ኖርማሊ እንዲህ ስታዩት በጣም ነው የሚደብረው። ሶሻል ሚዲያ ሴቶች ወጥተው እንደዚህ አይነት ወንድ ነው እንደዚህ አይነት የምፈልገው፣ አንዳንዶቹ ደግሞ እየወጡ እንደዚህ አይነት እንደዚህ ነገር አላት ወይ እንደዚህ ያሳፍራል። እውነት ለመናገር ያሳፍራል ማለት ነው። እዛ ጋር ወጥታችሁ ግማሾቹ ደግሞ ተነጋግራችሁ እዛ ጋር በውስጥ አውርታችሁ ጨረሱ የሚባሉት ደግሞ ምናልባትም በውስጥ አንቺን ያው ሌሽ ብሎ የሆነ ነገር አድርጎ በመጨረሻ ላይ ያንን ለሌላ ነገር ቢጠቀመውስ በምን ታውቃላችሁና እንደዚህም አይነት አጋጣሚ ሊኖር ይችላል። ምክንያቱም የማታውቁት ወንድ ነው፣ ምንም አታውቁትም። ከመሬት ተነስቶ መጣ እንዴ። ብዙ እኮ ተንኮለኛ ሰዎች አሉ፣ ወላሂ ብዙ ተንኮለኛ ሰዎች አሉ ማለት ነው። በተለይ ልክ እንደኛ ሀበሻ በጣም ተንኮለኞች አሉ። ከዚህ በፊት ስንት ነገር ሰምተናል፣ ስንት ነገር አይተናል እና ከዛ ነገር ልንማር ይገባል። ገና ለገና እዛ ላይ አያችሁት እንደዚህ የእናንተን መስፈርት ያሟላልና የእናንተ የተራጋራችሁ ሊሆን ይችላል ብሎ ማመን ከባድ ነው እውነት ለመናገር እና ይሄ ነገር ቢቀር የተሻለ ነው ብዬ አስባለሁ። ግን አጠናክረው ይዘውታል ማለት ነው። ግን እኛ ሴቶች በተለይ ጥንቃቄ ልናደርግ ይገባል። ሀቂቃ ማለት ነው። ጥንቃቄ ልናደርግ ይገባል። ጊዜው በጣም ከፍቷል። በዚህ ሰዓት የምታውቁት በቤተሰብ ተዋውቃችሁ በቤተሰብ ተጠያይቆ እንኳን የተዳሩ ሰዎች ትዳራቸው እየበረከተ አይደለም። በሚሊዮን አውጥተው ሰርግ አድርገው ሰርግ መልስ ሳይጠሩ የሚፋቱ ሰዎች በዝተዋል ማለት ነው። እንኳን በሶሻል ሚዲያ እንዲሁ በቃ ቤተሰብ ተያይቶ ተጠያይቆ ቤተሰብ ጨርሶላቸው ድሯቸው ማለት ነው። እናንተ ግን ገና ምንም የማታውቁትን ሰው ከሶሻል ሚዲያ አያችሁት፣ እንደዚህ መስፈርታችሁን ያሟላል ተብሎ መጣ። ምናልባት ከመቶ አንድ ሁለት ጥሩ ሰዎች እንደዛ እውነት ኖርማሊ በቃላቸው የሚገኙ ሰዎች ሊኖሩ ይችላሉና ይሄ ነገር ከጥቅሙ ጉዳቱ 100% ያመዝናልና ቢቀር የተሻለ ነው ብዬ እላለሁ ማለት ነው። ለማንኛውም እንግዲህ ሁሉም ሰው የራሱ ምርጫ አለው። ይሄ የተሻለ ነው ብሎ ያው የሰው ልጅ በራሱ ላይ ነው የሚወስነው። ያኔ ራሱ ነው መወሰን የሚችለው። ግን ልናገናዝብ ይገባል ማለት ነው። በዚህ ሰዓት እንኳን ሶሻል ሚዲያ ላይ ትዳር በጣም ከባድ ሆኗል። አይደለም ሶሻል ሚዲያ እንደዚሁ ኖርማሊ በቤተሰብ የምታውቁት የተላመዳችሁት ሰው የሀገራችሁ የሰፈራችሁ ሰው እንኳን ሆኖ ትዳር ውስጥ በጣም ከባድ ነው እውነት ለመናገር። ሰው እንዳያችሁት አይደለም የምታገኙት፣ ውጭ ላይ እንዳያችሁት አይደለም ትዳር ውስጥ የምታገኙት እና ይሄ ነገር ትልቅ ችግር ያመጣል። ወደፊት እነዚያ ሰዎች ራሱ ይወቀሳሉ ብዬ አስባለሁ። ለማንኛውም እንግዲህ አላህ ሱብሓነሁ ወተዓላ ትዳር ላጡ ትዳር ለሚፈልጉ አላህ መልካሙን ትዳር ይዘውጃቸው። መልካሙን ሳሊህ ሆነውን ማስተዳደር የሚችለውን ሀቃቸውን የሚጠብቀውን ሴቶችንም ወንዶችም ሴቶችም ወንዶችን ያኔ ሀቃቸው የሚጠባበቁትን አላህ ለመልካሞች ይወፍቃቸው እላለሁ። ውድ ቤተሰቦች እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።